ሰላም፣ ይህ ፍካት ሚዲያ ነው። ሰብስክራይብ በማድረግ ቪዲዮውን ይጀምሩት። በዛሬው ርዕሰ ጉዳያችን የምንዳስሰው ራስን ስለመሆን ነው። ፈጣሪ ሆይ ወደ እኔነቴ መልሰኝ ልንለው ይገባል። ራስን ከመሆን ማንነታችን ከማሳደግና ባደገው ማንነታችን ፍርሃታችን ከመጋፈጥ ውጪ ድል የማግኛ መንገድ ሌላ አይኖርም። በፊታችን እንደተደነቀረው ገጠመኝ እንደ ዕለቱ ሁኔታ ራስን እንደመለወጥ ምን አድካሚ ህይወት ያለ ይመስላችኋል? ማንነትን አውቆ ተቀብሎ ድካምን በማሸነፍ ብርታት ላይ በመገንባት ራስን ሆኖ መኖር የድሎች ሁሉ ድል ነው። ራስንና ማንነትን ለቆ የሚጀምር ጉዞ የማያልቅ አድካሚና ወደ ተነሳንበት ስፍራና ሁኔታ እንደገና በዜሮ የሚያስጀምር ሁኔታ ነው። ሌሎች የራሳቸው ማንነት በማሳደግና በመበርታት ያሸንፉትን ችግር አንተ እነሱን ለመሆን በመሞከር አታሸንፈውም። አንተነትህን ይፈልገዋልና ራስህን ሆነህና ከራስህ ጋር ተስማምተህ መኖር ይኖርባል። የጥንት አፈ ታሪክ እንዲህ ይነግረናል። አንድ ጊዜ አንዲት አይጥ በሰላም ስትኖር በድንገት ድመት አይታ እጅግ ደነገጠች። ከዚህ ድንጋጤ ለመዳን ምርጫዋ ብዙ ነበረ። ለምሳሌ ምናልባት ድመቷ ፈሪ ልትሆን ስለምትችል መጋፈጥና ሁኔታውን ማየት፣ አላዛልቅ ካለ ወደ ቀዳዳዋ ገብታ ቀን እስኪያልፍ መሸሸግ። አይጧ ግን የመረጠችው ያልተጠበቀ መንገድ ነው። ፈጣሪ ሆይ ሁለተኛ ድመትን እንዳልፈራ እባክህን ድመት አድርገኝ የሚል ጸሎት ነበረ። የተመኘችው ሆነላትና ወዲያው ወደ ድመትነት ተቀየረች። ብዙም ሳትቆይ ግን ውሻ በፊቷ ተደንቅሮ አገኘችው። የለመደችው ጸሎቷን ማነብነብ ጀመረች። ፈጣሪ ሆይ ሁለተኛ ውሻን እንዳልፈራ ውሻ አድርገኝ አለች። የተመኘችው ሆነላትና ወዲያው ወደ ውሻነት ተቀየረች። ሆኖም ይሄኛው ማንነቷ ብዙም አላዛለቃትም። ከጥቂት ጊዜ በኋላ መንገድ ስታቋርጥ አንበሳን አየችና የተለመደውን ጸሎቷን አደረገች። ፈጣሪ ሆይ ሁለተኛ አንበሳን እንዳልፈራ አንበሳ አድርገኝ አለች። እንደገና የተመኘችው ሆነላትና ወዲያው ወደ አንበሳነት ተቀየረች። አንበሳነቱም ብዙም አላቆያትም። ከጥቂት እርምጃ በኋላ አንድ ለአደን የወጣ ሰው መሳሪያ ታጥቋየችና እጅግ ደከማት። ፈጣሪ ሆይ አንዴ ብቻ ታገሰኝ፣ ሁለተኛ ሰውን እንዳልፈራ እባክህን ሰው አድርገኝ ብላ የተለመደው ጸሎቷን ጸለየች። አሁንም ምኞቷ ደረሰና ወደ ሰው ተቀየረች። በመለዋወጥ የደከመ ማንነቷን ለማሳረፍ እቤቷ ገብታ ቁጭ ባለችበት የኮሽታ ድምፅ ትሰማለች። ዞር ስትል አይጥ ወዲህ ወዲያ ስትላየችና እጅግ ፈራች። የመጨረሻ ምኞቷና ጸሎቷ ከአንደበቷ እንዲህ ወጣ፣ ፈጣሪ ሆይ ሁለተኛ አይጥን እንዳልፈራ ወደ እኔነቴ መልሰኝ። ወዲያውኑ ይህ የመጨረሻ ምኞቷ ሆነላትና ችግሯን ለማሸነፍ ራሷን የመቀየር ጉዞዋን ወደ ጀመረችበት ወደ አይጥነት ተመለሰች። ብዙ ቀናትን ከባከነች በኋላ በዓለም ላይ እጅግ አድካሚ ነገር ያልሆኑትን ማንነት ለመኖር መጣር ነው። በዚህ ምድር ላይ ቁጥራቸው ጥቂት ያልሆኑ ሰዎች ራሳቸውን ለውጠው ይኖራሉ። ራስን ከመሆን ውጪ ዘላቂ ስኬትና ድል ሊገኝ እንደማይችል ግን ዘንግተውታል። ከአንድ ሁኔታ ለማምለጥ ወይም ከአንድ ሁኔታ ጋር ተመሳስሎ ለማደር ራሳቸውን እንደለወጡ ብዙም ሳይቆዩ ሌላ ሁኔታ ብቅ ይላል። ማለቂያ የሌለው ጉዞ እንደማለት ነው። በማንነት ተደላለ ዘላቂ ውጤትን ለማምጣት የሚረዱ 3 ነጥቦችን አስቀምጥልሃለሁ። አንደኛ፣ ወዳጅህን ተቀበለው። ከሁሉ የሚቀርብ ወዳጅህ አንተነትህ ነው። ራስህን ሳትቀበል ሌላውም ሰውም ሆነ ሁኔታዎችን መቀበል አትችልም። ይህን የቅርብ ወዳጅህን የሆነውን ማንነትህን ለመቀበል በምታደርገው ጉዞ ከሁሉ በፊት ማወቅ ያለብህ እውነት በተፈጥሮ በሆንከው በማንነትህ የኋላ ኋላ ባዳበርከው ባህሪ መካከል ያለውን ልዩነት ነው። ራስህን አንተው ካልተቀበልከው ሌላ ሰው እንዴት ሊቀበለው ይችላል? የተቀባይነት ምስጢር ያለው ራስህን በመቀበልህና ባለመቀበልህ ላይ ነው። ራስህን በመቀበልህ ውስጥ የሚታይብህ የመተማመን ስሜት ሰዎች እንዲያከብሩህና እንዲቀበሉ በርን ይከፍትልሃል። ሁለተኛ፣ ጠላትህን ጣለው። የውጭ ጠላት የለህም፣ የውስጥ እንጂ። ያንተ ቀንደኛ ጠላትህ በማንነትህ ላይ የጨማመርካቸው አጉል ልማዶችህ ናቸው። ይህ የውስጥ ጠላትህ ቀስ በቀስ ወደ ማንነትህ ሰርጎ የገባው ስሜታዊነትህ፣ አጉል ልማድህና የመሳሰሉትን ያጠቃልላል። ክፉ ልማዶች እንደ ምቹ አልጋዎች ናቸው ይባላል። ለመግባት ቀላል፣ ለመውጣት ግን ከባድ። ሶስተኛ፣ ራስህን አሳድገው። አንድ ሰው ለሰው ዘር ሊያበረክተው የሚችለው ትልቁ ስጦታ ራስን የማሻሻል ስጦታ ነው። ራስህን ማሳደግ የሚጠቅመው ለአንተ ብቻ አይደለም፣
ለህብረተሰቡም ጭምር እንጂ። ያደገ ማንነት፣ ያደገ አመለካከትና የበሰለ እይታ ያለው ሰው ለህብረተሰቡ ታላቅ ስጦታ ነው።